ዕብራውያን ምዕራፍ 9 ቁጥር 14 እና 15 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ሥርዓት በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና። የጌታ ስም የተመሰገነ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ስለእናንተም እንደ ሁል ጊዜ ሁሉ ጌታን እጅግ አድርጌ አመሰግናለሁ። የዕብራውያን መልእክት ምዕራፍ 9 ላይ ያለነው እንግዲህ በጣም ረዘም ላሉ ጊዜያቶች ነው የዕብራውያን መጽሐፍን አብረን እየተካፈልን እያነበብን ያለነው። ባለፉት ጊዜያቶች የጌታ ኢየሱስ ክርስቶስን ደም በብሉይ ኪዳን ይቀርብ ከነበረው መስዋዕት ጋር ነው አይደል እያነጻጸርን ያለነው። የጌታ ኢየሱስ ክርስቶስን ደም ከብሉይ ኪዳን ላይ ይቀርብ የነበረው የጊደሮች ወይንም የኮርማ ደም ነው። የእንስሳት ደም ንጹህ ናቸው ተብለው በእግዚአብሔር ሕግ በኩል መመዘኛ የቀረበላቸው እነዛን እንስሳት በዚያ ዘመን ሊቀ ካህን የነበረው ሰው እንደ መስዋዕት አድርጎ ያቀርባቸዋል። ስለራሱና ስለ ሕዝቡ ኃጢአት እነዚያን የጊደር ደም ወይንም ደግሞ የጠቦት ደም ይዞ በእግዚአብሔር ፊት ይቀርባል። ያንን ካቀረበ በኋላ እግዚአብሔር ያንን ደም ከተቀበለ ወይንም ያንን መስዋዕት እግዚአብሔር ከተቀበለ ሊቀ ካህኑ ተመልሶ ይወጣና ያንን ደም በሕዝቡ ላይ ይረጫል። የመንጻት የመቀደስ ሥርዓቱ በዛ መንገድ ይፈጸም ነበር። ስለዚህ አሁን ይሄንን በንጽጽር እያደረገን የመጣው እና በብሉይ ኪዳን የነበረው የእንስሳ ደም እንደዚህ አድርጎ ሰዎችን መቀደስ ከቻለማ አይደለም ይለው። እነዛ እንግዲህ በአካል በደጅ ሲታዩ አንካሳ ያልሆነ ምናልባት እውርም ያልሆነ የበኩር የሆነውን እንስሳ እግዚአብሔር እቀበላለሁ ካለና ያ የእንስሳ ደም ሰዎችን በዛ ያክል መጠን መቀደስ ከቻለ የጌታችን የኢየሱስ ክርስቶስ ደም እንዴት አድርጎ ደግሞ ከሞተ ሥራ ሕሊናችንን ሊያነጻ ይችላል ብሎ የዚህ ደብዳቤ ጸሐፊ ጨምሮ ይናገራል። ዛሬ ትንሽ የኢየሱስ ደም የሚለው ሐሳብ ላይ እናገራለሁ እና እነዚህን ጊዜያቶች የኢየሱስን ደም በደንብ አድርገን እያጠናን ምን ያክል ዋጋ እንደተከፈለልን የደሙ ጉልበት ምን ያክል እንደሆነ እያሰብን መቆየት አለብን። ክብር ለኢየሱስ ይሁን። እንደዚህ የሰበሰበን የኢየሱስ ደም ነው። አንድ ላይ አንድ ያደረገን የጌታችን የኢየሱስ ክርስቶስ ደም ነው። እግዚአብሔር መንፈስ ቅዱስ በመካከላችን የመጣው የኢየሱስን ደም ብሎ ነው። እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በሕይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። የሳንቲፊኬሽኑ ሥራ ወይንም የመቀደሱ ሥራ እየተሰራ ነው። ግን መንፈስ ቅዱስ ስህተት አልባ የሆነ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ግን ለመኖር ወርዷል። እየደከምን እየሳትን እየበደልን ደግሞ እንደገና እየተነሳን እንደገና እየበረታን እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው የኢየሱስን ደም ብሎ እንዴት እኔ ኃጢአተኛ ውስጥ ለመግባትና ለመኖር ፈቀድክ ስትለው የኢየሱስን ደም አይቼ ስበድል ስትለው በክርስቶስ ደም እየቀደስኩ ኖራለሁ። የኢየሱስ ደም ወደር የለው። ክብር ለእግዚአብሔር ለአምላካችን ይሁን እና ቁጥር 14 ላይ ምን ብሎ ነው የሚጀምረው? ቁጥር 14 ላይ በዘላለም መንፈስ አማካኝነት አይደለም ይለው። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝነት ራሱን በዘላለም መንፈስ አማካኝነት ይሄንን ሐሳብ ባለፈው 15 ቀን ጀምሬዋለሁ አይደል? በዚህ በጌታ በኢየሱስ ክርስቶስ የመስቀል ሥራ የማዳን ሥራ ላይ የእግዚአብሔር መንፈስ አለ። እግዚአብሔር አብ ደግሞ አለ። እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ደግሞ በመስቀል ላይ የኛን ኃጢአት ተሸክሞ የመስዋዕትነትን ሥራ ደግሞ እየሰራ አለ። ስለዚህ በዚህ ሥራ ላይ በዚህ ቁጥር ውስጥ ሥላሴ አለ ተባብለን ባለፈው ዝም ብዬ ነካክቸዋለሁ እና ይሄ ዘላለማዊ የሚለው ቃል በዕብራውያን መጽሐፍ ላይ በጣም በተደጋጋሚ የገባ ቃል ነው። ምናልባትም እያጠናኑ ስለመጣን ከምዕራፍ 5 አካባቢ ጀምሮ የሚያነሳቸው ክፍሎች አሉ። ምናልባት ለእናንተም እንዲሆናችሁ እስቲ አንዳንድ ክፍሎቹን ሄደን አንብባቸው። ምዕራፍ 5 ቁጥር 9 ላይ እዚሁ ዕብራውያን ምዕራፍ 5 ቁጥር 9 ላይ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት
ሆነላቸው። ዘላለማዊ የሚለው ቃል ከጌታ ከኢየሱስ ክርስቶስ ጋር ተያይዞ በተደጋጋሚ ነው የገባው። ምናልባት ያነበብነው ምዕራፍ 9 ቁጥር 14 ላይ ያነበብነው ምን የሚል ነው ያነበብነው? ምዕራፍ 9 ቁጥር 14 ላይ የዘላለም መንፈስ፣ ምዕራፍ 5 ቁጥር 9 ላይ ያነበብነው ኢተርናል ሳልቬሽን የዘላለም ድነታቸው ምክንያት ነበር ኢየሱስ ይላል። ራሱን በዘላለም መንፈስ አቀረበ ነው የሚለን እዚህ ላይ። ለኛ ለምናመን ደግሞ የዘላለም ድነት ለማግኘት ምክንያት ሆነላቸው። ኢተርናል ሳልቬሽን ለማግኘት ጌታ ኢየሱስ ክርስቶስን እንደ ሊቀ ካህን አድርጎ ያቀርበዋል። ዘላለማዊ የሚለው ቃል በተደጋጋሚ ገብቷል። አንዱ የዚህ የዕብራውያን መጽሐፍ ቲም ነው። አንዱ ቲሙ ይሄ ነው። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። እስቲ አሜን በሉ። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በዚህ ምክንያት ለዘላለም ድነታችን ኢየሱስ ምክንያት ነው። ጎናቸው አልሰንኩትና ለዘላለም ነው ዳንከው ብሉት። ሌላው ምዕራፍ 9 ቁጥር 12 ላይ አውጡት። ምዕራፍ 9 ቁጥር 12 ምንድነው የሚለው? የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ኢተርናል ሪዴምፕሽን የዘላለም ቤዛነትን ለማግኘት ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ዘላለማዊ ቤዛነት ተገኝቷል። ክብር ለእግዚአብሔር ይሁን። ኢተርናል ሪዴምፕሽን ዘላለማዊ ቤዛነት አይተካም የኢየሱስ ሥራ። ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ክብር ለእግዚአብሔር ይሁን። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለሁ አለ። ለኃጢአት የሚከፈል ክፍያ አሁን ቤዛነትን የምናወራ ከሆነ ሪዴምፕሽንን የምናወራ ከሆነ እያወራን ያለነው ክፍያ ነው አይደል? ስለ ቤዛነት ይመስልኛል ቆላስያስን ሳስተምር ተናግሬያለሁ። እዛችኛዋ ቤት እያለን ተናግሬያለሁ አይደል? አንድ የግሪክ ቃል አለ። መንፈሳዊ ጊያንም ሳስተምር ተናግሬያለሁ። አንድ 5 የሚሆኑ ግሪክ ቃላቶች አሉ አይደል? አጎራ፣ አጎሪዲዞ፣ ኤክሳጎሪዲዞ፣ ሉትሮና አፖሊትሮሲስ የሚሉ ቃላቶች አሉና ቋንቋው ወይንም ቤዛነት የሚለው ቋንቋ ኖርማል ክፍያ አይደለም። የባሪያ ንግድ ላይ ያለ የባሪያ ገበያ ቋንቋ ነው። ስለዚህ ዘላለማዊ ቤዛነት በክርስቶስ ኢየሱስ በኩል ተገኝቷል ከተባለ ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎ ጨርሷል። እስቲ አሜን በሉ። ስለዚህ እኔ የምከፍለው ክፍያ የለም። የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጥላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለሁ አለ። እሺ እንደው ለማስታወስ ያክል ልንገራችሁ ቤዛነትን። አጎራ የባሪያ ንግድ ነው አይደል? የባሪያ ገበያው ማለት ነው። አጎራ ማለት የባሪያ ገበያ ማለት ነው። ባሪያው አለ፣ የሚሸጥ ባሪያ አለው። ገበያው 3 አካል አለው። አንደኛ የሚሸጥ ባሪያ አለው ገበያው ላይ፣ ሁለተኛ ባሪያውን የሚሸጠው አካል አለ፣ ሶስተኛ ባሪያውን መግዛት የሚችል ባለጠጋ አለ። ሶስቱ ሲሟሉ ነው የባሪያ ገበያው ሙሉ ነው ተብሎ ንግዱ ይጀመራል ማለት ነው። ስለዚህ አሁን እኛ ለመሸጥ ቀርበናል። በሰራኑ በደል ምክንያት ተይዘን ባሪያ ሆነናል፣ ተይዘናል፣ ታስረናል። አሁን በማይታዘዙት ልጆች ላይ የሚሰራ መንፈስ አለቃ አለ። እሱ ይዞን ነበር። አሁን ባይዘው ነፃ ወጥተን ነው እዚህ ያለነው። ነፃ ያልወጣ ካለ በኋላ ነፃ እንዲወጣ ጠራል። እና ባሪያ ሆነን እጅና እግራችን ልናመልጥም ልንፈታም ልንሮጥም አንችልም። ታስረን ቆመናል። እና ዋጋ ሊያወጣብን ወይንም ሊያስማማን እሱን አይነት ነገር ወክሎ የቆመው ደግሞ ያው ጠላታችን የቀድሞ ገዣችን አሁን ምን ረግጠው ማለት አሁን በኢየሱስ ክርስቶስ ስም እናባረው። ክብር ለኢየሱስ ይሁን። እስማ የተሰራልን ስራ እኮ። ከዛ ውጪ ባለጠጎች ደግሞ ይሄንን የወደቀውን የወንም ባሪያ ተደርጎ የተያዘውን ሰው ለመግዛት ደግሞ ባለጠጎች አሉ። እና ሻጫችን ቆሞ ዋጋ ሳያወጣ እኛ ታስረን ቆመናል። ነፃ መውጣት እንፈልጋለን፣ እንታገላለን። ከአቅማችን በላይ ነው። ሰንሰለቱን መበጠስ አንችልም።
የእግር ብረቱን መቁረጥ አንችልም። ማምለጥ እንፈልጋለን ግን አንችልም። እርግጠኛ ነን እንደማናመልጥ። ነፃ ሊያወጣን የሚችል ፈላጊዎች ነን። እና ኢየሱስ የባሪያ ገበያ ውስጥ ገብቶ ቁጭ አለ። መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል ጠራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። አጠገቡ ያሉት ወንበዴዎችም ልክ እንደሱ እኮ ፀሐይ ላይ እኮ ተሰቅለው አሉ። የኢየሱስ የሚለየው ባሪያን ገበያ አክሰስ አረገው። ኢየሱስ ገባ ገበያ ውስጥ እና ገብቶ ቁጭ አለ። እና ሁሉ ጊዜ ገበያውን የሚጀምረው ሻጭ ነው። ሻጩ ምንድነው የሚሉት? ኦክሽነር ነው፣ ዋጋ ውጪ ነው። እና መነሻ ዋጋ ብሎ ይጀምራል። ከዛ ቶሎ ጥር ያለ ሲጠራ ከባለ ጠጎች መካከል አንዱ እጁን ብድግ ካረገ በጠራህበት ገንዘብ እገዛዋለሁ ነው። እና ገና ዋጋ ውጪ ዋጋ ሳያወጣ ኢየሱስ የባሪያ ንግድ ህግ ጥሶ እጁን ብድግ አረገ። ከመሃል ድንገት ብድግ አረገ። ካሉት መሃል ስዕሉን እንዲገባችሁ ብዬ ነው እንጂ አሁን ከኢየሱስ ሌላ ገዥ ያለ እያልኩ አይደል። እና ብድግ አረገ እጁን። በምን ያህል ትገዛዋለህ ሲባል በደሜ ገዛዋለሁ አይደል? ኤፌሶን ምዕራፍ 1 እኮ የሚለው እሱ ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል። እና ይሄ ሉትሮ የሚለው ቃል ማለት ነው። ሉትሮ ራንሰም፣ ክፍያ። የዘላለም ቤዛነት ተገኝቷል ማለት ቃሏ እንደው ዝም ብላ አንድ ሴንቴንስ የሆነ አረፍተ ነገር እንዳትመስላችሁ። ይሄ ሁሉ የመስቀል ስራን የምትጠቀልልነች። እኔ ገዛዋለሁ አለ። በምን ሲለው በደሜ አለ። የትኛውም ባለጠጋ ለየትኛውም ባሪያ በየትኛውም ዘመን ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ከዚህ በኋላ ማንም ይሄንን አይነት ክፍያ ከፍሎ እኔን ከጁ ሊያወጣኝ አይችልም። የመጨረሻው ክፍያ ተከፍሏል። ሰማይና ምድር ቢሸጥ አንተን አይገዛም። እንደናንተ ውድ የለም። እና እገዛዋለሁ አለ። በቃ ካቅም በላይ ነው። ሰበረው። እንትኑ የእንትን ባር አለው እዚህ ድረስ ቢያንስ ይሸጣል እስከ ዛሬ የሚለው ኢየሱስ ገነጠለ። በቃ በደም ውስጥ ይወጣል። ህይወቴን ከፍዬ ነፃ አወጣዋለሁ። ሞት ነው የሚገባው ሲል እሞትለትና በህይወት ይኖራል። ማንም ሊገዛ አይችልም ሲል እኔ እገዛዋለሁ በደሜ ህይወቴን ከፍዬ ህይወቱን ነፃ አወጣዋለሁ። ኢየሱስ መጣ። ከቀድሞ ባሪያ ካረገን እጅ ገንጥሎ አወጣን። ገንጥሎ አውጥቶ ነፃ ነህ አይደለም ያለኝ። ኤክሳጎራዞ ማለት ኤክስ ማለት አውት ኦፍ ማለት ነው። ከገበያ ሁሉም እያዩኝ ይዞኝ ወጣ ወክ ያረኩ አብሬ ወጣው። እርግጠኛ አይደለም ነፃ ወጥቼ ነው። እንዴት ነፃ ወጣህ? ምን አረጋለ? ምን ለምን? እንዲሁ በነፃ ስለምወድ ብቻ። አው ምን ፌቨር ፈልገ? ምንም አልፈልግም ከኔ ጋር እንድትኖር። አሁን ይሄንን ነው ሰው መቀበል የሚያቀተው። የሆነ ነገር ሲደረግልን የሆነ ነገር እንጠብቃለና የሆነ ነገር ሰው ካረገልንም የሆነ ነገር ኤክስፔክት ያደርግብናል። እግዚአብሔርስ እንዲሁ ምንም አይደለም ፈልገው ካንተ ጋር መኖር ነው ፈልገው። ይሄንን ሁሉ በነፃ በነፃ ቤዛነት። ክብር ለኢየሱስ ይሁን። ይዞኝ ወጣ፣ በአባቱ ቀኝ ያስቀመጠኝ። ኢተርናሊ ሪዲምድ ለዘላለም ኢየሱስ ዋጅቶ የዘላለም ቤዛነት። ክብር ለኢየሱስ ይሁን። ነፃ ወጣሃል ብሉት ጎናቸው ያለውን ሰው። 9:15 እንደሚለው እዚሁ ላይ ምዕራፍ 9 ቁጥር 15 የዘላለም ርስት አይደል? ኢተርናል ኢንሄሪታንስ። የዘላለም ርስት ምንድነው? ምክንያቱ ኢየሱስ ነው። ተስፋ የተሰጠውን የዘላለም ርስት እንዲቀበሉ እነማ? እኛ። ርስታችን ምን ያክል ዓመት የሚቆይ ነው? ዘላለማዊ ነው። ዘላለማዊ ነው። ይሄ ርስት የት ነው ያለው መሰላችሁ? አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት
እንደ ምህረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ዴዝ ፕሩፍ ነው፣ ሲን ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር የምንሆነው። ከዚህ ውጪ ተስፋ የለውም ክርስቲያን። ከዚህ ውጪ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅብህም። ክርስቲያን ያረገን ዘላለማዊ ርስት በሰማይ አለ። ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ ነው። በመስቀል ላይ የሰራው ስራ ነው፣ የፈሰሰው ደም ነው። ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁም አይሰጡን? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቀን ትተው ነው የምትሄደው። ሰማይ ለዘላለም ነው የምንኖረው፣ ዘላለማዊ ነው ርስቱ። እስቲ አሜን በሉ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል፣ ለዘላለም ይኖራል። ክብር ለኢየሱስ ይሁን። የመጨረሻው ቁጥር 14 እዚሁ ቁጥር 14 በዘላለም መንፈስ አማካኝነት ራሱን ነውር አልባ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝነት ራሱን፣ በጣም አስገራሚ ቃል፣ ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱን ነው ያቀረበው። ሌላ አቅራቢ የለውም። ራሱን ነው ያቀረበው። ነውር አልባ ነው ኢየሱስ። ስህተት የለውም። ኃጢአት አያውቀውም። ለዘላለም ቅዱስ ነው። ራሱን መስዋዕት አረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ ነው። በዘላለም መንፈስ አማካኝነት ራሱን እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ። የፈሰሰው የሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው፣ አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለራሱም ጭምር ኃጢአት ነው። ቀጥሎ ስለሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነው፣ ነውር አልባ ነው፣ ሲንለስ ነው። ኃጢአት አያውቅም እኮ አናውቅም። እኛ ከፍጥረታችን የቁጣ ልጆች ነና። አሁን ከኃጢአት መገላገላችን እኮ ነው የሚያስደንቀን። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም፣ ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው። በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ። እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ካህኑ ራሱ። ይሄው እንደሱ አይደል የሚለው? መስዋዕት አደረገ ራሱ። ቀጥሎስ ለእግዚአብሔር አቀረበ ራሱ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ? ያቀረበው መስዋዕት ለእግዚአብሔር ነው። ለኔ ሲል ነው ግን ያቀረበው። ስለኔ ነው ተክቶኝ ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጁን ነው ሲያነጻ ይኖረው። ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለኔን ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ
በመስዋዕትነት የቀረበ የኢየሱስ ደም አዎ ያኛው ያንን ማረክ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ አይችልም እንዴት አይችልም ሊያነጻ ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝ ህሊናችን በክርስቶስ ደም ተቀድሷል ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ በጣም ብዙ ክርስቲያን በክስ ውስጥ ነው ያለው እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል እግዚአብሔር ተቀብሎታል እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ስራ አነጻዋለሁ ሲል እሺ ትችላለህ ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል ቅዱሳን እላቸዋለሁ አለ አብ ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል ክብር ለኢየሱስ ይሁን አትከሰሱ የሚከስ ካለ የኢየሱስ ደም አለ በለው በቃ ሊቀድሰኝ የቻለ የኢየሱስ ደም አለ የኢየሱስ ደም ስላለፈውም ስለአሁንም ስለወደፊቱም ማጥያት ነው የፈሰሰው ፓስት ያለፈ አይደለም ስለአሁንም ስለወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ ጠባቃችን ኢየሱስ ነው በድሉ እሚላ ዋስትና እየሰጧቸው አይደለም አይደል እሱን አናወራም እዚህ ቤት በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ ከሞተ ስራ ህሊናን የሚቀድስ አንድ ቃል አለ ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው የሚኮነን አለ ማለት ነው የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲያል በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ አሁን ኩነኔ የለባቸው በእርሱ ያለ የህይወት መንፈስ ከሞትና ከኃጢአት ህግ ነፃ አውጥቶኛል ጳውሎስ እንደሷል ነፃ ናችሁ ይሄንን ማድረግ የቻለው ማን ነው ክርስቶስ በመስቀል ላይ የሰራው ስራ ክብር ለኢየሱስ ይሁን እስቲ የኢየሱስ ደም በሉ እስቲ አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁና ሐሳቤን ልጠቅልላችሁ ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም ምን አይነቃል አሁን በደሙ ከጸደቅን የክርስቶስ ደም አጽድቆናል በደሙ ከጸደቅን በክርስቶስ ደም ጸድቀን ጻድቃን ነን እየታበይን አይደለም መጽሐፍ ቅዱስ ነው የሚለው እስቲ ክርስቲያን ይሆናችሁ ይሄ ሁሉ ጻድቅ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም የኢየሱስ ደም ከምን አዳነን የሚለው ከእግዚአብሔር ቁጣ አዳነን እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር የኢየሱስ ደም አጸደቀኝ ከእግዚአብሔር ቁጣ አዳነኝ አሁን እግዚአብሔር ሲያየን ተቆጥቶ አይደለም ልጆቼ ለምን የክርስቶስ ደም አጽድቆናል አሁን በደሙ ከጸደቅን I am justified አለ ጳውሎስ ወናቸው አልሶ ጸድቅ ያለው ንገሩት ይሄ ቸርች ነው ሌላ ነገር አላባበላችሁ ምን ጸድቅ ያለው በሉት yes ይሄው መጽሐፍ ቅዱስ ነው የሚለው ይሄው ጸድቅ ከጸደቅን አለ በክርስቶስ በደሙ ከጸደቅን ምን አይነት ደብዳቤ መሰላችሁ ሮሜ በደሙ ከጸደቅን አለ ዋው የሮም ቅዱሳን አሜን ሲሉ
ታዲያ ከእግዚአብሔር ቁጣ እንዴት አንድ ነው? እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል ጳውሎስ። ድነሃል በምን? በክርስቶስ ደም። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው? ጠልቶን ነው አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ እዛ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት። አስቆጣው እግዚአብሔርን። የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ይላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን እልካለሁ፣ በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። ያው ሮሜ 5:9 ሌላ አንድ ጥቅስ ላስነብባችሁ። ኤፌሶን ላይ ምዕራፍ 1 ቁጥር 7 በደሙ ምንድነው የሚለው? ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም። የኃጢአት ስርየት ፎርጊቭነስ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅር አለ። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶልኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ። ፎርጊቭነስ የኃጢአትን ስርየት። በጣም ፓወርፉል ነው ኢየሱስ ደም። በጣም እንዳትሰቃዩ በአንዳንድ ነገር። አለማወቅ ነው የሚያሰቃየን። ታውቃላችሁ? አለማወቅ ስለማናቅ ሰይጣን ይመጣና ባላወክበት በኩል ነው ግራውንድ የሚያደርገው። አታውቅማ። ይመጣና አንተ ኃጢአተኛ ሲል ጥቅስ ይመጣልና ልቡን እየደቃ የሚል ከዛ እንዴ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በመሰራው በመታገለው አይደለም። ኢየሱስ በሰራው ስራ ነው። የተከፈለ ክፍያ አለ። የዚህ ደብዳቤ ጻፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት አሁን መክደኛ አይደለም ያለው፣ ማስወገጃ ተገኘ። እንዲሚከድ መክደኛ አይደለም፣ ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ክብር ለኢየሱስ ይሁን። ብሉይ ኪዳን ድሮ ባይዘው መሪያቸው አለው ሄዱ ይላል። ሰዎቹ አይመጡም ፊቱ። ለምን? ሸፍኗቸው ነው። አሁን ውስጥ ነን ያለነው። ቅድስናው ፊት ነው የቆምነው። የእግዚአብሔር ቅድስና ፊት ኢምፖሲብል አይቻልም። የኢየሱስ ደም ነው በቃ። ጳውሎስ እንዴት ተኩራርቶ መሰለ የሚያወራው። ስለ ሌላ ነገር ሊሸማቀቅ ይችላል። ባይዘው የጳውሎስ ስለ ራስ አውራ ብትለው አለኮ በጣም 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 ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል ስለ ራሱ። እያፈርኩ እናንተ ሰነፍ ትታገሳላችሁ፣ እንደው እንደ ሰነፍ አወራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ። ማንም ትምክቴን ከሚወስድብኝ ሞት ይሻለኛል ነው የሚለው። አያስነካም። ለምን? በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም ነው። በእግዚአብሔር ጽድቅ ፊት ምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ለዛ ነው ሌላ አያስፈልገኝ። ኢየሱስ ኦሬዲ ሰርቶ ጨረሰ። ማንም ይገባው ማለት ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ እንትን ሊለኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ነው። ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው።
በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ይበራሉ ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፒሪየንስ እኮ ያረጉ ነው እንዴ አይተውት አይደለም እንዴ ያያው ቀን የሚቀጥለው ቀን የለህም ነበር ነው የምትባል የት ሄደ ትጠፋለህ እግዚአብሔር የጨረር ጥርቅም አይደለም ክብር ያለው አምላክ ማንም ሊቋቋመው አይችልም የኢየሱስ ደም ነው እግዚአብሔር ፊት ያቆመ የኢየሱስ ደም ማንም ሊቀርበው አይችልም ማንም ሊጠጋው አይችልም ማንም ተጠግቶት የማያውቅም ልጁ ብቻ ነው ለዘላለም አብሮት የኖረው በልጁ ደም በኩል ደግሞ እኛ ገባን አቻልን አክሰስ ተደረገ እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ በቃ ተቻለ it's all about access ኒው ቴስታመንት አክሰስ ተደረገ እግዚአብሔር ቅድስት ተገባ ተቻለ ለምን መጋረጃውን ኢየሱስ ቀደደው ደሙን በላያችን ላይ አደረገ ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም ይዞን ነው የገባው ወደ ውስጥ ነው የገባ ነው ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም እዛው ነው የቀረው እኛንስ ኑ ነው ያለን እና ድሮ በአመት አንዴ ሊቀ ካህን ይገባል ዘንድሮ ግር ብለን የገባነው በሙሉ ምንም ደጃ የለም የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን በእግዚአብሔር ጽድቅ ፊት ጻድቃን በእግዚአብሔር ቅድስና ፊት ቅዱስ እስቲ አሜን በሏ በፍጹም አይቻልም ማንም ሊከሰን አይችልም መካሉ ታውቃላችሁ እንኳን ክርስቲያኑ እንኳን ወንጌል ገባኝ በእውነት እንኳን ስለ ኢየሱስ ብቻ የምናወራ ሆነን ከዚህ ጫው ምን ይወራል እስቲ በእውነት እኮ ነው የምነግራችሁ አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራላችሁ አለ እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ አመት በኋላ አለ አንድ አይነት ነን ሁላችንም ኢየሱስስ ወደር የለውም አይነት የለውም የማንም ደም ፈሶ ማንንም አድኖ አያውቅም የኢየሱስ ደም ያመኑበትን ሁሉ ያድናል ይችላል ተሽሎታል የኃጢአት ስርየት በክርስቶስ ደም በኩል ተገኘ ቤዛነት ተገኘ ጳውሎስ አሁን በቃ ፈልጋለሁ አይደለም ያለው አገኘን አለ እና አላማትርም አልንከራተትም አልንቀሸቀሽ አልቅበዘበዝም የክርስቶስ መስቀል አካባቢ ነው መቆየው እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል የዩኒቨርሳል ቸርች እኮ ንግግሯ ጮቷ ድምጿ ስብከቷ ኑሮዋ የመኖር ምክንያት መሞትም ካለ የመሞቻ ምክንያት አይደል እኛ ግን የተሰቀለውን ክርስቶስን እንሰብክ ለምንድን ነው የሚሉት ይሄ ሁሉ ስራ የተሰራው እዛ ላይ ነው የተሰቀለው ክርስቶስ ነው ደሙ የፈሰሰው እኮ እዛ ጋር የተወለደው ግን ለመሞት ነው after all incarnation ካወራው it's all about crucifixion ስጋ ለበሰ ካልኩኝ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኝ ሊዮ ብሎ አይደለም ሰው የሆነው እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው እኔ ያለውበት መጥቶ ያለበት ይዞ ይለበል አያውን ሰማዩ ነው ኑ ቢል አይቻልማ ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት አትላቀቀው ስለዚህ ኢየሱስ መጣ ራሱ ገንጥሎ ነው እንዲ ንቅል አረገ እኔ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም ባይዘው በቃ ከዛሬ ጀምሮ ያልክ ቀን ይበስባል ኢየሱስ ስትል ነው ንቅል ያረጋል አይ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሳይንስ ያረጋል አየር ላይ ነው የምትንሳፈፈው የተሰቀለው የሁሉ ነገር መካከለኛ የመከበራችን መካከለኛው መሰቀሉ ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ ነው የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ ነው በፍጹም ሌላ ነገር አናወራም ለምን ነው አናወራ የለም እግዚአብሔር ያከበረው ይሄንን ነው ተናገሩልኝ ያለው መጽሐፍት ሁሉ የሚያወራው ስለዚህ ነው መጽሐፍት ሁሉ የሚያወራው ስለዚህ አጠገበሉትን እነ ጴጥሮስን ገንዘብ ያረጋቸው ሞቶ ነው ባይዘው 3 አመት ተኩል አብረን ተምርሃል በቃ ከዚህ በኋላ ከኔ ጋር አይደለም ያለ ሁዳም ተምሯል አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘቡን አብሮ አሳልፈው የኢየሱስ ደም ክብር ለእግዚአብሔር ይሁን ስለዚህ እናንተ ጊዜ ስታገኙ አንደኛ ዮሐንስ ምዕራፍ 1 ቁጥር 7ን አንብቡ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ
ከምን ከኃጢአት ከንትን አይደለም የሚለው። ምን ሰርተሃል እንባባል አንተ አትድንም ነው የምንባባለው። የኢየሱስ ደም ከኃጢአት ሁሉ ያነጻል በሉት። በቃ የሰራው እንዳዘረዝር ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንገር። ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያረጋል። ከምንም ውስጥና አንዳንድ ሰው በእውነት ነው የምላችሁ ጥሩ ሰው ክርስቲያን ካልሆንክ ግን ጥሩ መሆን አያድን። እግዚአብሔር የተቀበለው ሞራሊ ጥሩ የሆነ ሰው አይደለም። የልጁን ደም ነው የተቀበለው። በክርስቶስ ደም በኩል ካልሆነ አንዳንድ ሰው እንደዚህ ይላል፣ እኔ እንትን አላረክ። ከዛ አንዳንዴ ደግሞ እኛ ደግሞ ከክርስቲያን ይሻላል። አይሻልም። የኢየሱስ ደም የፈሰሰበት ሰው የጊዜ ጉዳይ ነው። በርዙን አግኝቷል። ሳንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋለህ። የጊዜ ጉዳይ ነው። እየደከምክ ሊሆን ይችላል፣ ይነቀልልሃል። መንፈስ ቅዱስ ይሰራል፣ ውስጥ ቁጭ ብሎ ይፈነቃቀልልሃል። ከክርስቲያን ይሻላል እንላለን እንዴ? ኧረ በፍጹም ደግማችሁ እንዳትሉ ይሄንን ቃል ከዚህ በኋላ። ክርስቲያን ያደረገ እኮ ኢየሱስ ደም ነው። ደሙ እንዴት ነው ማቃለለው? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም ነው። እስቲ አሜን በሏ። እኔ እንዴት ደስ ይላል። የልጁ የክርስቶስ ኢየሱስ ደም ይልና ከኃጢአት የኢየሱስ ደም ማንም ዓለም ላይ ነምበር 1 የሚባል ነፍሰ ገዳይ ከመጣ እሺ ካለ እቀበላለሁ ካለ መንግስት ሊጠይቀው ይችላል። እግዚአብሔርስ ተቻዋል። ያን ሁሉ እነው እኛ ምን ነው እግዚአብሔር ያን ሁሉ አይልም። ሰርጆል እና ደግሜ አላስበው እንደዚህ ሲያይ በክርስቶስ ደም በኩል ሰውየውን ያየው ልጄ የኢየሱስ ደም እስቲ ጮክ በሉና እስቲ የኢየሱስ ደም በሉ እስቲ ድገሙና እስቲ የኢየሱስ ደም በሉ እስቲ